እስኪ አንድ ጥያቄ ልጠይቃችሁ። ይቺ ሴት ወደ ቀኝ ነው ወይስ ወደ ግራ የምትሽከረከረው? ወደ ቀኝ ነውም ወደ ግራም ነው ካላችሁ አልተሳሳታችሁም። ይህ የታወቀ ኦፕቲካል ኢሉዥን ሲሆን ፐርሴፕሽን ሁል ጊዜ ሪያሊቲን በትክክል እንደማይገልጽ ለማሳየት ሳይኮሎጂስቶች ብዙ ጊዜ ይጠቀሙበታል። እሺ አሁን ደግሞ ሌላ ጥያቄ። ከለርን የሚሰሙ፣ ድምፅን የሚያዩ፣ ቃላትን በከለር የሚያዩ፣ ቁጥሮችን መቅመስ የሚችሉ ሰዎች እንዳሉ ታውቃላችሁ? ይህን ስትሰሙት ምንድን ነው የሚያወራው ትሉ ይሆናል። ምታት ሊመስላችሁም ይችላል። ይህ ግን ለአንዳንድ ሰዎች የዕለት ተዕለት ኑሯቸው ነው። በዛሬው ቪዲዮ ብዙ ሰዎችን ስለሚያስገርመውና ብዙ ኒውሮ ሳይንቲስቶችን ይህ እንዴት ሊሆን ይችላል እያሉ እንቆቅልሹን ለመፍታት ስለሚሞክሩት ሲነስቴዥያ ተብሎ ስለሚጠራው የፐርሴፕሽን ወይም የእይታ አይነት ለማየት እንሞክራለን። አብራችሁን ቆዩ። ሲነስቴዥያ ዓለም ላይ ካሉ ሰዎች 4% የሆኑ ሰዎች ላይ የሚታይ ኒውሮሎጂካል ኮንዲሽን ሲሆን ከስሜት ህዋሳቶቻችን ውስጥ በአንዱ የምንቀበለው መረጃ ወይም ስቲሙለስ በሌላ የስሜት ህዋሳቶቻችን ልንቀበል የምንችለውን ስሜት የሚያነቃቃ ያልተለመደና በዙሪያችን ያለውን እውነታ ወይም ሪያሊቲ በተለየ ሁኔታ እንድናይ የሚያስገድድ የፐርሴፕሽን አይነት ነው። ፐርሴፕሽን በዙሪያችን ያለውን ነገር እንድንረዳና እንድንተረጉም ከፈጣሪ ለኛ ብቻ ሳይሆን ፍጡር ለሆነ ሁሉ የተሰጠ ስጦታ ነው። ለምሳሌ እኛም ውሾችም አንድ ቤት ውስጥ ልንኖር እንችላለን። እኛም ውሾችም ማየትና መስማት ብሎም ማሽተት እንችላለን። ነገር ግን ፐርሴፕሽናችን ይለያያል። ውሾች የማሽተት ችሎታቸው ከሰው ጋር ሲነጻጸር በ100,000 እጥፍ የሚበልጥ በመሆኑ ውሾች ሪያሊቲን የሚረዱበትና የሚያዩበትን መንገድ እኛ ሰዎች ልንገምት ራሱ አንችልም። በሌላ መልኩ እርግቦችን ብንወስድ እኛ ካሉን የስሜት ህዋሳት በተጨማሪ ማግኔቶ ሪሰፕሽን እየተባለ የሚጠራ የምድርን ማግኔቲክ ፊልድ የሚረዱበት ተፈጥሯዊ ችሎታ አላቸው። እኛ እንዲህ አይነት ህዋስ ወይም ችሎታ ስለሌለን እርግቦች ሪያሊቲን የሚያዩበትና የሚረዱበትን መንገድ ማወቅም መገመትም አንችልም። በተጨማሪም ልክ እንደ እርግቦች ሁሉ አንዳንድ የባህር ውስጥ ኤሊዎች ሳልመን እየተባሉ የሚጠሩ አሳዎችና ንቦችም ሳይቀር ማግኔቶ ሪሰፕሽን በመጠቀም ከቦታ ወደ ቦታ እንደሚዘዋወሩ ይታወቃል። እነዚህም ሆነ ሌሎች ፍጡራን እኛ ሰዎች ካለን ፐርሴፕሽን ጋር ፍጹም የተለየ ፐርሴፕሽን እንዳላቸው መገመት ይቻላል። እኛም ሆነ ሌሎች ፍጡራን ሪያሊቲን የምናይበትና የምንተረጉምበት አቅም በስሜት ህዋሳቶቻችንና በአእምሯችን አቅም የተገደበ ነው። በትክክል ስለማናይና ማየትና ማወቅ የምንፈልግም ስለማይሆንልን የሁላችንንም ሪያሊቲን የማየትና የመለየት አቅምን ተመራማሪዎች ኡምቬልት ብለው ይጠሩታል። ኡምቬልት በጀርመንኛ አካባቢ ተብሎ የሚተረጉም ሲሆን ፍጡራን ሁሉ የየራሳቸው ኡምቬልት እንዳላቸውና አካባቢያቸውን ማወቅና መለየት የሚችሉበት አቅምም የተገደበ መሆኑን መረዳት ይቻላል። ይህ እንግዲህ በተለያዩ ፍጡራን በግልጽና በጎላ መልኩ የሚታይ ሲሆን የኛ የሰዎችን ኡምቬልት ራሱ አንድ አይነት አይደለም። በሌላ አነጋገር ሁሉም ሰው ሪያሊቲን በተለያየ መንገድ ያያል፣ ይረዳል ወይም ይተረጉማል እንደማለት ነው። ሲነስቴዥያ ሁሉም ሰው የየራሱ ኡምቬልት እንዳለው ወይም ሁሉም ሰው ሪያሊቲ በራሱና በተለየ መንገድ እንደሚያይና እንደሚተረጉም ጥሩ ማሳያ ሆኖ ይቀርባል። ስሙ ሲነስቴዥያ ይባል እንጂ የተለያዩ ሰዎች የተለያየ አይነት ሲነስቴዥያ እንዳላቸው ከታወቀ ቆይቷል። በሆላንድ ሀገር በአርትና በማህበራዊ ሳይንስ ተመራማሪና ደራሲ በሆነው በክሬተን ቫን ካምፐን የተጻፈው ዘ ሂድን ሴንስ ሲነስቴዥያ ኢን አርት ኤንድ ሳይንስ የተሰኘው መጽሐፍ የተለያዩ የሲነስቴዥያ አይነቶች እንዳሉና ከእያንዳንዱ የሲነስቴዥያ አይነት ጋር የሚኖሩ ሰዎችን ተሞክሮ ለመዘርዘር ሞክሯል። በመጽሐፉ ጸሐፊው ያብራራው አንደኛው የሲነስቴዥያ አይነት በጣም የተለመደውና ብዙ ሲነስቴዥያ ያለባቸው ሰዎች ሪፖርት የሚያደርጉት የሲነስቴዥያ አይነት ሲሆን ይህም ፊደላትን፣ ቁጥሮችና ቃላትን በተለያየ ከለር የማየት ችሎታ ነው። ይህ ምን ማለት እንደሆነ ለመረዳት ጸሐፊው እንዲህ አይነት ሲነስቴዥያ ያለባቸውን ሰዎች አናግሮ ነበር። ለምሳሌ ያናገራቸው 2 እህትማማቾች የዚሁ አይነት ሲነስቴዥያ ያለባቸው ሲሆን አንደኛዋ 5 ቁጥርን ስታይ ሁል ጊዜ ቁጥሩ ሰማያዊ ከለር ያለው ቁጥር መስሎ የሚታየት ሲሆን እህቷ ደግሞ 5 ቁጥርን ስታይ ሁል ጊዜ የሚታያት ቀይ ከለር ያለው ቁጥር ሆኖ ነው። በመጽሐፉ የተገለጸች ሌላ ሴትም እንዲሁ የዚሁ አይነት ሲነስቴዥያ ያለባት ሲሆን እሷም ቁጥሮችና ፊደላትን በከለር ይታያታል። በመጽሐፉ የተገለጸች ሌላ ሴትም እንዲሁ የዚሁ አይነት ሲነስቴዥያ ያለባት ሲሆን እሷም ቁጥሮችና ፊደላት በከለር ይታያታል። በተጨማሪም በማየት ብቻ ሳይሆን ቁጥሮችና ፊደላቱን ሰዎች ሲጠሯቸው ወይም ድምጻቸውን ስትሰማም ከለር የሚታያት ሲሆን የሚያስገርመው ግን ቁጥሮቹን ወይም ፊደላቱን ስታይ የሚታያት ከለርና የቁጥሮቹን ወይም የፊደላቱን ድምጽ ስትሰማ የሚታያት ከለር የተለያየ መሆኑ ነው። እንግዲህ የእነዚህ ሰዎች ህይወት በምናባችሁ ሳሉት። እነዚህ ሰዎች ከእንቅልፋቸው ከነቁበት ደቂቃ ጀምሮ እስኪተኙ ድረስ ለሌላ ሰው የማይታዩ በርካታ ከለሮች ይታያቸዋል። ለብዙዎቹ ይህ የተለመደ ወይም ኖርማል የሆነ ነገር ሲሆን እንዲሁም አብዛኛዎቹ እነሱ ብቻ ሳይሆን ሌሎች ሰዎችም
እንደነሱ ቁጥሮችና ፊደላትን በከለር ማየት ይችላሉ ብለው ለረጅም ጊዜ ያምኑ እንደነበር ተናግረዋል። በሆነ አጋጣሚ ስለ እነሱ ችሎታ ለሌላ ሰው ሲያወሩ የሚናገሩትን ነገር የሚሰሙት ሰዎች የሚያሳዩት ግራ መጋባትና አግራሞት እነሱ ውስጥ ያለው ችሎታ የተለየ እንደነበረ ዘግይቶም ቢሆን እንዲረዱት ምክንያት ሆኗል። ጸሐፊው በመጽሐፉ ያብራራው ሌላው የሲኔስቴዣ አይነት ድምፅን ወይም ሙዚቃን በከለር ማየት ወይም ፐርሲቭ ማድረግ ነው። ጸሐፊው በመጽሐፉ የዚሁ የሲኔስቴዣ አይነት ያለባቸው አንዳንድ የሙዚቃ አቀናባሪዎችን የጠቀሰ ሲሆን እነዚሁ አቀናባሪዎችም የተለያየ ሙዚቃ ቶኖችን በከለር የሚያዩ መሆናቸው በሙዚቃ አቀናባሪነት ስራቸው የተለየ ስራ ይዘው እንዲመጡ እንዳደረጋቸው ይጠቅሳል። ሌላው በመጽሐፉ የተገለጸው አስገራሚ የሲኔስቴዣ አይነት ሽታን የመስማት ችሎታ ነው። ይህ ስትሰሙት ግራ የሚያጋባና ከእውነት የራቀ ቢመስልም ሽታን የሚሰሙ ሰዎች ግን ዓለም ላይ እንዳሉ ከታወቀ ቆይቷል። በሌላ አነጋገር ጥሩ የሚሆን መጥፎ ሽታ ሲሸታቸው ከሽታው ጋር አብሮ የሚመጣ ወይም የሚሰሙት ድምፅ አለ እንደማለት ነው። ሌሎች ደግሞ ድምፅን የመቅመስ ልዩ ችሎታ አላቸው። የተለያዩ ድምፆችን ሲሰሙ ምላሳቸው ላይ እኛ ምግብ ስንበላ የሚሰማን አይነት ጣዕም ይሰማቸዋል። በዚህም ምክንያት አንዳንድ ድምፆች ይጣፍጧቸዋል፣ አንዳንድ ድምፆች ደግሞ ይመሯቸዋል ወይም አይጣፍጧቸውም እንደማለት ነው። ሌላው አስገራሚው የሲኔስቴዣ አይነት ቁጥሮችን፣ ጊዜንና ቀናትን በስፓሻል ፎርም ወይም በተለያየ አይነት ቅርጽ የማየት ችሎታ ነው። እንዲህ አይነቱ ሲኔስቴዣ ያለባቸው ሰዎች እያንዳንዱን ቁጥር የሚለዩት ከቁጥሩ ጋር በተዛመደው የቅርጽ አይነት ነው። በተጨማሪም ቁጥሮቹም የተቀመጡበት ስፔስ ይለያያል። ለምሳሌ ቁጥሮችን ሲያዩ በአይነ ልቦናቸው ደረጃ ሊታያቸው ይችላል። አንዳንዶች ደግሞ ቁጥሮችን ሲያዩ ረዥም ፎቅ በአይነ ልቦናቸው ግልጽ ሆኖ ይታያቸዋል። ቁጥሩ ትልቅ ከሆነ ቁጥሩ የሚገኝበት ፎቅም ትልቅ ይሆናል። ከዜሮ በታች ያሉ ቁጥሮችን ደግሞ የፎቁ አንደርግራውንድ ውስጥ ያዩዋቸዋል። ይህን አይነት ሲኔስቴዣ ካለባቸው ሰዎች ውስጥ ዳንኤል ታሜት እንደ ምሳሌ ሊጠቀስ ይችላል። ዳንኤል ስላለበት የሲኔስቴዣ አይነት የገለጸበት ዲፍረንት ዌይስ ኦፍ ኖዊንግ የተሰኘው የቴድ ቶክስ ቪዲዮ እስካሁን ድረስ ወደ 1 ሚሊዮን የሚጠጉ ሰዎች አይተውታል። እነዚህና ሌሎች እዚህ ያልተጠቀሱ በርካታ የሲኔስቴዣ አይነቶች መኖራቸው ለምን ይሄ ነገር ይከሰታል? ለምን ሁሉም ሰው እንዲህ አይነት ፐርሰፕሽን የለውም? ሲኔስቴዣ ያለባቸውን ሰዎችስ ምን የጋራ ነገር ወይም መገለጫዎች አሏቸው ብለን እንድንጠይቅ ያስገድደናል። እስከዛሬ ስለ ሲኔስቴዣ የተደረጉ ጥናቶች እንደሚያሳዩት ከሆነ ሲኔስቴዣ በዘር የሚመጣ ወይም የሚተላለፍ የተለየ የፐርሰፕሽን አይነት እንደሆነ ነው። ለዛም ነው ወደ 40 በመቶ የሚሆኑት ሲኔስቴዣ ያለባቸው ሰዎች ቤተሰባቸው ውስጥ ይኸው ሲኔስቴዣ ያለበት ሰው የማይጠፋው። እንደውም አሁን ላይ ሳይንቲስቶች ቁጥር ወይም ፊደል ሳዩ ከለር የሚታያቸው ወይም ግራፊም ከለር ሲኔስቴዣ ያለባቸው ሰዎች ይህንኑ የሲኔስቴዣ አይነት የሚያመጣውን ጂን አግኝተውታል። ይህም ጂን በቤተሰብ አባላት ሁሉ ላይ አሊያም በተወሰኑት ላይ መገኘት እድሉ ሰፊ ነው። ከዚህ በተጨማሪም ሳይንቲስቶች ሲኔስቴዣ ስላለባቸው ሰዎች ባደረጉት ጥናት መሰረት የደረሱበት አንደኛው እውነታ ሲኔስቴዣ ከሌለባቸው ሰዎች ጋር ሲነጻጸሩ ሲኔስቴዣ ያለባቸው ሰዎች የተለያዩ የአእምሮ ክፍሎችን ለማገናኘት የሚጠቅመው ዋይት ማተር ተለቅ ያለ መሆኑን ነው። ዋይት ማተርን ልክ እንደ ኔትወርክ ኬብል ልናየው ወይም ልንረዳው እንችላለን። ልክ ጥሩ የኔትወርክ ኬብል ኮምፒውተሮች በፍጥነትና በቀላሉ እንዲነጋገሩ እንደሚያደርገው ሁሉ ተለቅ ያለ ዋይት ማተር በአእምሯቸው ውስጥ ያላቸው ሰዎችም የተለያዩ የአእምሮ ክፍሎቻቸው በቀላሉና በፍጥነት እንዲገናኙና መልእክት እንዲለዋወጡ ያደርጋል። ሲኔስቴዣን በቀጥታ ከዚሁ ተለቅ ያለ ዋይት ማተርን ከመታደል ጋር የሚያገናኙት ተመራማሪዎች አሉ። በተጨማሪም ለሲኔስቴዣ መኖር ከተመራማሪዎች የሚሰነዘሩ ጽንሰ ሀሳቦች ወይም ቲዎሪዎች ያሉ ሲሆን አንደኛው ቲዎሪ ሚስዋይሪንግ ቲዎሪ ይባላል። ይህ ቲዎሪ የሚለውም ሲኔስቴዣ ያለባቸው ሰዎች የተለያዩ የስሜት ህዋሳቶች የሚልኩትን መረጃ የሚተረጉሙ የአእምሮ ክፍሎች እርስ በራሳቸው የሚለዋወጡት መልእክት ችግር ያለበት ወይም አብኖርማል ነው ብሎ ይገልጻል። በተጨማሪም አንድ የስሜት ህዋስ ወደ አእምሯችን የሚልከው መረጃ ጉዳዩ ከሚመለከተው የአእምሮ ክፍል በተጨማሪ ሌሎች የአእምሮ ክፍሎችም ስለሚደርሳቸው ነው ብሎ ይተነትናል። ለምሳሌ አንድ ሲኔስቴዣ ያለባት ሴት ቁጥር ስታይ ቁጥሩ በቪዥዋል ኮርቴክስ ተብሎ በሚጠራው የአእምሮ ክፍል መተርጎም ሲኖርበት አብኖርማል ወይም ትክክል ያልሆነ ኮኔክሽን በመኖሩ ምክንያት ከለርን ፕሮሰስ ለማድረግ ወደሚጠቅሙ የአእምሮ ክፍሎችም ይህንኑ መረጃ መላክ መቻሉ ይህቺ ሴት ቁጥር ስታይ ቁጥሩንም ከለሩንም ለማየት ትገደዳለች እንደማለት ነው። ከሚስዋይሪንግ ቲዎሪ ሌላ ሲኔስቴዣ በብሬን አብኖርማሊቲ ምክንያት ወይም ከአእምሮ የተለመደ አሰራር ውጭ ይከሰታል ብሎ የሚተነትነው ጽንሰ ሀሳብ ወይም ቲዎሪ ሊኬጅ ቲዎሪ ይባላል። ይህ ጽንሰ ሀሳብ ወይም ቲዎሪ ሲኔስቴዣ የሚከሰተው አጠገብ ላጠገብ ባለው የአእምሮ ክፍሎች መካከል የመረጃ ፍሰት ወይም ሊኬጅ ስላለ ነው ብሎ ይተነትናል። ለምሳሌ ከለርን ለመረዳት ወይም ፐርሲቭ ለማድረግ የሚጠቅሙት የአእምሮ ክፍሎችና ቁጥርን ለመለየት የሚያገለግሉት የአእምሮ ክፍሎች አጠገብ ላጠገብ መቀመጣቸው መረጃ ከአንዱ ወደ አንዱ የሚፈስበትን ወይም ሊኬጅ የመፈጠሩን እድል ያሰፋዋል ብሎ ይገልጻል። ይህ ቲዎሪ የሁሉንም የሲኔስቴዣ አይነቶችን መነሻ አይገልጽም። ለምሳሌ ድምፅን የመቅመስ ችሎታ ያላቸው ሰዎች ያለባቸውን የሲኔስቴዣ አይነት በዚሁ በሊኬጅ ቲዎሪ ላይ ተመርኩዞ ማብራራት አይቻልም። ምክንያቱም ድምፅን ፕሮሰስ ለማድረግና የተለያዩ ጣዕሞችን ለመለየት የሚጠቅሙት የአእምሮ ክፍሎች
አጠገብ ለአጠገብ የተቀመጡ አይደሉም። ስለዚህ ሊኬጅ ቲዮሪ የሲኔስቴዣን መነሻ የሚገልጽ አሳማኝ ጽንሰ ሀሳብ ወይም ቲዮሪ ሊሆን አይችልም። ሚስዋይሪንግ ቲዮሪ እና ሊኬጅ ቲዮሪ ሲኔስቴዣ አእምሮ ስራውን በትክክል ሳይሰራ ሲቀር ወይም አብኖርማል ሲሆን ይከሰታል ብለው በሚያምኑ ሰዎች የቀረቡ ቲዮሪዎች ናቸው። በሌላ በኩል ሲኔስቴዣ በአብኖርማል ወይም ከተለመደው በተለየ መልኩ አእምሮ ሲሰራ የሚከሰት የፐርሴፕሽን አይነት ሳይሆን ኖርማል የሆነ አእምሮ አሰራር ባላቸው ሰዎች ውስጥ ይከሰታል ብለው በሚያምኑ ሰዎችም የቀረቡ የተለያዩ ጽንሰ ሀሳቦች ወይም ቲዮሪዎችም አሉ። ከነዚህ ቲዮሪዎች መካከል አንደኛው ሊምቢክ ሲስተም ቲዮሪ ይባላል። ይህ ቲዮሪ የሚለው ሲኔስቴዣ በዋነኝነት ስሜትን ለመግራትና ለመቆጣጠር የሚያገለግለውና ሊምቢክ ሲስተም ተብሎ በሚጠራው የአእምሮ ክፍል ውስጥ የሚነሳ ወይም የሚመነጭ የፐርሴፕሽን አይነት እንደሆነ ነው። ይህን ቲዮሪ የሚያቀርቡ ሰዎችም ምክንያታቸውን ሲያስቀምጡ የሚያነሱት ሀሳብ ኒዮኮርቴክስ ተብሎ ከሚጠራው የአእምሮ ክፍል በተለየ ሁኔታ ሊምቢክ ሲስተም ከተለያዩ የስሜት ህዋሳቶች የሚነሱና የስሜት መረጃን የሚቀበሉ ነርቮች በመገናኘታቸው ምክንያት የተደበላለቀ ፐርሴፕሽን እንደሚከሰትና ይህ የተደበላለቀ ፐርሴፕሽን ሲኔስቴዣ እንደሆነ ይገልጻሉ። ይህ ቲዮሪ ሲኔስቴዣ ኖርማል በሆነ አእምሮ ይከሰታል ቢልም ሁሉም ሰው እንዲህ አይነት የተደበላለቀ ፐርሴፕሽን ሊምቢክ ሲስተም ውስጥ የሚያስተናግድ ከሆነ ታዲያ ለምን ሁሉም ሰው ሲኔስቴዣ አይኖርበትም የሚለውን ጥያቄ አይመልስም። ሌላው ሲኔስቴዣ ኖርማል በሆነ አእምሮ ውስጥም ይከሰታል ብለው በሚያምኑ ሰዎች የሚቀርበው ቲዮሪ ኒዮናታል ፕሩኒንግ ቲዮሪ በመባል ይታወቃል። ይህ ቲዮሪ ገና የተወለዱ ህጻናት ከፍ እስኪሉ ድረስ የስሜት መረጃዎቻቸው እንደሚደባለቁና በዚህ ሂደት ግን ይህ መደበላለቅ እየቀረ እንደሚሄድ ይገልጻል። በሌላ አነጋገር የተወለዱ ህጻናት ሁሉ ሲኔስቴዣ እንዳለባቸውና እያደጉ ሲመጡ ግን የስሜት መረጃዎቻቸው መደበላለቅ እያቆሙ እንደሚመጡ ይተነትናል። ይህ እንግዲህ ሁሉም ሰው ላይ የሚሰራ የተፈጥሮ ሂደት ሲሆን ለአንዳንድ ሰዎች ግን ይህ ሂደት በተሟላ መልኩ ስለማይፈጸም ሲኔስቴዣ ይከሰታል እንደማለት ነው። ሌላው ሲኔስቴዣ በኖርማል አእምሮ ውስጥ ይከሰታል ብለው በሚያምኑ ሰዎች የሚቀርበው ቲዮሪ ብሬን ፕላስቲሲቲ ቲዮሪ ይባላል። ይህም የአእምሮ ቅርጽና አሰራር የተገደበ ሳይሆን በሂደት እየተለጠጠና እየተቀየረ ስለሚሄድ ሲኔስቴዣን ለመሰሉ ለፐርሴፕሽን አይነቶች መከሰት በር ይከፍታል ብሎ ይተነትናል። ለዚህም የሚቀርበው የተለመደ ምሳሌ ከሳምንት በላይ አይናቸውን በጨርቅ የተሸፈኑ ሰዎች ላይ የተደረገውን ኤክስፐሪመንት ነው። እነዚህ ሰዎች ከሳምንት በላይ አይናቸው በጨርቅ በመሸፈኑ ምክንያት ከአይን የሚመጣን መረጃ የሚተነትነው ቪዥዋል ኮርቴክስ የተሰኘው አእምሮ ክፍል ከአይን የሚመጣ መረጃን ሲያጣ ከመዳሰስ የሚመጣን መረጃን ወይም ታክታይል ኢንፎርሜሽንን መተንተን ይጀምራል። በሌላ አነጋገር ኒውሮፕላስቲሲቲ ተብሎ በሚጠራው ህግ መሰረት አንድ የአእምሮ ክፍል ከዋናው ስራ በተጨማሪ ሌላ የማይመለከተውን ስራ መስራት መጀመሩ ለሲኔስቴዣ መከሰት ምክንያት ሊሆን ይችላል እንደማለት ነው። ከጊዜ በኋላም አይነ ስውር በሆኑ ሰዎች ላይም አልፎ አልፎ ሲኔስቴዣ መከሰቱ ሲኔስቴዣ በተፈጥሮ የሚመጣ ብቻ ሳይሆን በሂደት ኒውሮፕላስቲሲቲ ተብሎ በሚጠራው የአእምሮ ህግ ምክንያት ሊከሰት እንደሚችል ጠቋሚ ነው። አይናቸው ከጊዜ በኋላ ማየት ያቆመባቸው ሰዎች ቪዥዋል ኮርቴክስ የተሰኘው አእምሯቸው ክፍል ከአይን መረጃ ሲያጣ ሌሎች መረጃዎችን ወደ መተንተን መግባቱ ለሲኔስቴዣ መከሰት እድል ይከፍታል እንደማለት ነው። በተጨማሪም ሲኔስቴዣ አልፎ አልፎም ቢሆን በስትሮክ እና በመኪና ወይም በሞተር ሳይክል አደጋ አእምሯቸው በተጎዳ ሰዎችም ላይ ይከሰታል። እንዲህ አይነት ከጊዜ በኋላ የሚከሰት ሲኔስቴዣ አኳየርድ ሲኔስቴዣ በመባል ይታወቃል። ሲኔስቴዣ በሁሉም ሰው ላይ ሊከሰት ቢችልም እስካሁን በተደረጉት ጥናቶች መሰረት ግን ሴቶች ላይ፣ አርቲስቶች ላይ፣ የፈጠራ ስራ ላይ አተኩረው በሚሰሩ ሰዎችና በተፈጥሮ ግራኝ በሆኑ ሰዎች ላይ በብዛት እንደሚከሰት ተረጋግጧል። እንደ አውሮፓውያን አቆጣጠር በ1980ዎቹ ዩኒቨርሲቲ ኦፍ አሪዞና ውስጥ የሳይኮሎጂ ፕሮፌሰር የነበረው ጆርጅ ዶሚኖ ባደረገው ጥናት መሰረት ካናገራቸው 358 የስነ ጥበብ ተማሪዎች ውስጥ 84 የሚሆኑት ወይም 23 ከመቶ የሚሆኑት ሲኔስቴዣ እንዳለባቸው ለመረዳት ችሏል። ቀደም ብሎ የተጠቀሰውን ዘ ሂድን ሳይንስ ኦፍ ሲኔስቴዣ ኢን አርት ኤንድ ሳይንስ የተሰኘው መጽሐፍ የጻፈው ሆላንዳዊው የማህበራዊ ሳይንስ ተመራማሪ ክራይተን ቫን ካምፐን በኦክስቴል በተሰኘው የስነ ጥበብ ትምህርት ቤት ውስጥ በሚማሩ 223 ተማሪዎች ላይ ባደረገው ጥናት መሰረት 6 ከመቶ የሚሆኑት ተማሪዎች ከለርድ ሌተር ሲኔስቴዣ የሚባለውን ማለትም ፊደላትን ሲያዩ ከለር የሚታያቸው ተማሪዎች መሆናቸውና 13 በመቶ የሚሆኑት ደግሞ በሳምንት ውስጥ ያሉትን ቀናት ሁሉ በከለር የሚያዩ መሆናቸውን ለማረጋገጥ ችሏል። የመጽሐፉ ጸሐፊ ሌሎች በአውስትራሊያና በአሜሪካ ውስጥም ተመሳሳይ ጥናቶች መደረጋቸውና ሲኔስቴዣ በብዛት በስነ ጥበብ ተማሪዎች፣ በአርቲስቶች፣ በአጠቃላይ ከፈጠራ ጋር የሚገናኙ ስራዎችን በሚሰሩ ሰዎች ላይ በብዛት እንደሚስተዋል ገልጿል። ሲኔስቴዣ ለምን ከወንዶች ይልቅ በሴቶች ላይ፣ ቀኝ እጃቸውን ከሚጠቀሙ ሰዎች ይልቅ ግራኝ በሆኑ ሰዎች ላይ፣ በተጨማሪም በብዛት በስነ ጥበብ ዙሪያ ህይወታቸውን የመሰረቱ ሰዎች ላይ በብዛት ለምን እንደሚከሰት ግን እስካሁን ድረስ በግልጽ አይታወቅም። ክቡራን የቻናላችን ተከታታዮች ዛሬ ትማሩበታላችሁ፣ ትወዱታላችሁ ብለን ስለ ሲኔስቴዣ አጠር አድርገን ይህንን ቪዲዮ አዘጋጅተንላችኋል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።